ምን አይዛሬ ቁርጥ ደግሞ እንዴት አባቱን አሎ ግምጃ ቤት እዚህ ጋር ነጭ እንዳይበዛበት ቀዩን በደንብ አብዢው ከጥቁሩ እንጀራ ጋር ቀይ አልፈልግም ነግሬሻለሁ ነው የሚጮህ ሊበላይ ነው እንዴ ወይ ወንድሜ ና ብላና ነዛ አረ ወንድሜ ያው ተስኪመጣ አረ ብራን ይመጣ ኢትዮጵያ ለመቼ ነው ካልክ ምን ይደረጋል ብለህ ነው እንዴ ነጭ አልወድም ስትል ሰምቻለሁ ነጭ ብዙ አልወድም እኔ ቀይ ብቻ ነው አጥኙማ ቃሪያ በደንብ ይኑረው ግማሹን እናስጠብሰው እንዴ ያንተ እስኪመጣ ያኔ ሲመጣ አንድ ላይ እንበላለን የኔ ምርጥ ነው ወንድሜ እንዳትጨርስ ያንተን እናስጠብሰው አሪፍ ነው የኔ ቀይ ስጋ ነው የሚመችሽ? እኔ ያው ቀይ ስጋ ተጠቃሚ ነሽ አንቺ ፊትሽ ያስታውቃል። ቢቢ እስኪ በእናትሽ እኔ ነጩን እበላልሻለሁ እዛ እየበላን ምን ችግር የለውም። ያቺንም ብላት 1 ኪሎ ነው ያዝሽ? ኧረ በቃ ዛሬ ቀናችን አበዳ። ምንም ማረጋ እንኳን ተዋወቅን በእናትሽ። ያንተ ሲመጣ ያንተን ደግሞ በረምባ መጣ እኮ ፎለል እያለ ምንድነው? ኧረ ኑ ራሱ ስጋ እኮ ይሽጣል። ምንድነው በእንጀራ ስለተ ዋናው ጤና ነው ዝም ብለህ ብላለህ። ምንድነው አማ ሚጥሚጣውስ ምንድነው? ስጋ በልተህ ቲማቲም ቄራ ጋር ተጣላኝ ነው እንዴ? አሁን ቲማቲም ደርቤ ይሄን ይዘህ የመጣው ዋናው የለም ወንድሜ እንጀራው ካለ ቀይ ከሆነ ዋናው ቆርጠሮ ተብለን ያደግነው ምንድነው? አንተ ገበሬ ልጅ ነህ? ቲማቲም እንደዚህ ቆርጠ ቤት እዚህ መተስ ጀመር። ለምን ቲማቲም አዘብ ቲታነስ ታሱጌ ነው? ኧረ እኔ እንደዛ ቲታነስ ሁለተኛ ነው ይረዳዛ ነጭ ደግሞ ነው ሰጂ ወረዛ ዲካወር ግማ